ቃና የሚባል ቻናል አለ። ብዙዎቻችን በዚህ ድራማ ሱስ ተጠምደናል፣ ምን ይመክሩናል የሚል ነው። ሙእሚን ራሱን የቻለ የላቀ ግብ አለው። በድራማና በፊልም አላህ ዘንድ ተባረከ ወተዓላ በሚያስጠይቅ ነገር አልፎ ሁሉ ምንም በማይጠቅም ነገር ጊዜውን አያቃጥልም። በአላህ የሚያምን ሰው፣ በአኼራ የሚያምን ሰው ሞቼ ይቀሰቀሳለሁኝ ከዛ በኋላ አላህ ስለ እያንዳንዱ ነገር ይጠይቀኛል የሚል ሰው እያንዳንዷን ሰከንድ ወደ አላህ በሚያቃርብ ነገር ለዲን ወይም ለዱንያ በሚጠቅም ነገር ያሳልፋል። ነገ የቂያም ቀን ሁሉም ይጸጸታል፣ ይቆጫል። መልካም የሰሩትም እንደው የተሻለ በሰራሁ ብለው፣ መጥፎ የሰሩና ጊዜያቸውን ባልባሌ ነገር ያሳለፉ ደግሞ እጅጉኑ ይጸጸታሉ። በቁጭትና በጸጸት ጣቶቻቸውን በሙሉ እንደሚበሏቸውም አላህ ነግሮናል። ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ። ዱንያ ላይ ሲኖር ነፍሱን የበደለ ሸሪዓን ህግ የጣሰ አላህን ያልፈራ የቂያም ቀን ሁለት እጆቹን ይበላል። ዋ ምኞቴ የረሱልን መንገድ ቀጥ ብዬ በተከተልኩኝ እንደ ወገሌ የሚባል ያጠመመኝን ጓደኛ ባላወቅኩት ከሱ ጋር ባልኖርኩኝ ብሎ ይጸጸታል፣ ይቆጫል። መጥፎን ነገር ማየት፣ መጥፎን ነገር መስማት የቂያም ቀን ጸጸትን ያስከትላል። በቻናሎችም ይሁን በአካል ወንድ ሴትን ማየቱ፣ ሴት ወንድም ማየቱ ፊትናን ስለሚያመጣ የተከለከለ። አንድ ወንድ አጅነቢ ሴትን ማየት፣ ሴትም እንደዚሁ አጅነቢ ወንድም ማየት መርዝ የተቀባ ከኢብሊስ የሆነ ቀስትን ልብ ላይ የሚያርፍ ኢማንን የሚያበላሽ አኼራን የሚያስረሳ የቂያም ቀን እንዲከስሩ የሚያደርግ። ፊልምና ድራማ አመጣጡ ከካፊሮች ከምዕራባውያን የሙስሊሙን ወጣት ጊዜ ለማቃጠል፣ አእምሮውን ለማደንዘዝ፣ ዓላማውን ለማሳት፣ ባለባሌ ነገር ጊዜውን ለመግደል የእስላም ጠላቶች ያመጡት ነገር ነው። ተሳክቶላቸውም ብዙ ርቀው ሄደዋል። ወጣቱን ከቁርአን አርቀዋል፣ ከመስጂድ አርቀዋል፣ ከዕልም ከዑለሞች አርቀዋል። ነጋ ጠባ አይናቸውን ቴሌቪዥን ላይ፣ ሞባይል ላይ፣ ኮምፒውተር ላይ ሰክተው የሚውሉ የህንድ፣ የቱርክ፣ የግብፅ ፊልም እያሉ ጊዜያቸውን የሚያቃጥሉ በስተዋል። እያንዳንዱ የሰው ልጅ የቂያም ቀን እግሩን አንስቶ መንቀሳቀስ አይችልም። እድሜህም በምን ጨረስከው፣ ገንዘብህም በምን ጨረስከው፣ ባወቅከው ምን ሰራህ ተብሎ ሳይጠየቅና መልስ ሳይሰጥ በፊት በላ ነብዩ ሰለላሁ ዐለይሂ ወሰለም ክፍት ጊዜህን በሌላ ነገር ከመጠመድህ በፊት፣ ወጣትነትህን ከማርጀትህ በፊት፣ ህይወትህን ከመሞትህ በፊት ተጠቀም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። መች እንደምንሞት አናውቅም። በእያንዳንዷ ሰከንድና ደቂቃ ለአኼራ የሚጠቅመን መልካም ስራ በመስራት ፋንታ ላ ፊዲን ወላ ፊዱንያ የማይጠቅምን ወሬ በል ወንጀል ሐራምን እያየና እየሰማን ጊዜያችንን እናቃጥል አይገባም። ኸይርን ነገር የፈለገ በሙሉ ከቁርአን ከሐዲስ ማግኘት ይችላል፣ ከሸሪዓ እውቀት ማግኘት ይቻላል። ዲናችን ምን ጎድሎት ነው ለዱንያም ቢሆን ይጠቅመናል እያለን ምዕራባውያን የሰሩትን ካፍሮች ያቀናበሩትን ፊልምና ድራማ ምናየው? ማ ፈረጥና ፊል ኪታቢ ሚን ሸይ هذا كلام ربنا تبارك وتعالى ቁርአኑ ውስጥ ምንም አላጎደልንም ያልኩ ለሰው ልጆች የሚያስፈልግ ነገር በሙሉ ቁርአን ውስጥ አለ። ቁርአኑን ገልጬ መቅራት፣ ማንበብ፣ መረዳት አልችልም ሊሉ ይችላሉ። ዑለሞች ያብራሩ። ማንኛውም አላህን የሚፈራ በቁርአን በሐዲስ መሰረት አንገቱን ደፍቶ የሚጓዝ ዓለም የሚናገረው ንግግር በሙሉ ለኛ ያስፈልገናል፣ ይጠቅመናል። ከድራማ ከልብ ወለድ እናገኘዋለን የምንለውን ዕውቀት ሺህ ጊዜ የሚሻለውን ዕውቀት ከቁርአን ከሐዲስ ከዑለሞች ንግግር ማግኘት እንችላለን። ማንም ድራማና ፊልም ለጀነት ይጠቅመኛል፣ ለአኺራ ይጠቅመኛል፣ ጀነት ያስገባኛል ብሎ አያይም። እነማ ጊዜ ያቃጥልበታለሁ፣ ለአዱንያ የሚሆን ዕውቀት ቀስምበታለሁ። ማንኛውም ሰዎች ይጠቅመኛል የሚሉት ነገር ሐራም ከተቀላቀለበት፣ ጉዳት ካለው፣ አኺራን ካስረሳ፣ ቀልብን ካደረገ ይከለከላል። ድራማ ላይ የምዕራባውያን የካፊሮች ቻናሎች ላይ ብዙ ቀልብ የሚያደርጉ ነገሮች አሉ። አብዛኛው በሙዚቃ የታጀበ ነው። አብዛኛው ደግሞ የሚያቀርቡ ሴቶች ናቸው። ማንኛውም ፊልምና ድራማ ሴት ከሌለችበት ግቡን ሊመታላቸው፣ ሊያምርላቸው፣ ሰውን ሊስብላቸው አይችልም። ወንድ ደግሞ ሴትን ካየ ቀልቡ ይደርቃል። ከወንዱ አልፎ ሴቱንም ጭምር ያበላሸ ነው። በትዳራቸው ሰላም እንዲያጡ፣ የራሳቸውን ህይወት እንዲጠሉ፣ አላህ በሰጣቸው እንዳይብቃቁ ያደረገ።
የቴሌቪዥን ስክሪን ላይ የሚያዩትን ወንድ የተነሱ የሚስሙ ወንዶች ሴቶች አሉ። እናቱ ስስም ያየ ህፃን ሄዶ ሲስም ባል መጥቶ እያየ ነው። ምንድነው ሲባል እናቴ ስስም አይቼ ነው ያለ። ትዳሮች እየተናጉ ነው። ቤቶች ሰላም እያጡ ነው። አልፎ ሁሉ እናቶች ህፃን ልጃቸውን የሚያጠቡበትን ጊዜ እያጡ ነው። እነሱ ራሳቸው ህፃን ሆነው ፊልም እየጠቡ ማለት ነው። ነሰላህ ሰላመተ ወልዓፊያ። የተፈጠርነው ለትልቅ ዓላማ ነው። ዓላማ ቢስ የሆኑ ሰዎች ሊያንዛዙን አይገባም። ነገ ሞተን ቀብር ስንገባ ሁሉ ነገር ይገለጥልናል። በል ከቀብሩ በፊት ሰከራተል መውት ሲይዘን ጫወታ ላይ ቀልድ ላይ መታለልና መሸንገል ላይ እንደነበረን ያኔ ይገባናል። ያኔ ብንረዳ ቢገባን ምንም ዋጋ የለም። ሞት እየመጣ ነው የማይቀር። ለሞት ልንዘጋጅ ብልህ ልንሆን ይገባል። የድራማ የፊልም ፍቅር ውስጡ ላይ ያለ ኢማን ሊገባው አኺራ ሊናፍቀው አይችልም። ኻትማውም እዛው ላይ ነው ሊሆን የሚችለው። አንድ ነገር ላይ የቆየ እዛው ላይ ይሞታል ተብሏል። ነሰላህ ሰላመተ ወልዓፊያ። ታዲያ አላህን ልንፈራ፣ አይናችንን ልንጠብቅ፣ ልባችንን ልንጠብቅ፣ ጆሮአችንን ልንጠብቅ ይገባል። ቃናም ይሆን ሌላ ሴት የሚቀርብበት የሚገላለጥበት ዘፈን ያለበት ምዕራባውያን ቀምመው የሚልኩት ፕሮግራም ያለበትን ማንኛውንም ቻናል ልናይ አይገባም። ወንዶች አላህን ሊፈሩ ይገባቸዋል። ቤታቸው ላይ ያለው ቴሌቪዥን ምንድነው የሚታይበት? አላህ ዘንድ ተጠያቂዎች ናቸው። ወረጁሉ ራዕን ፊ በይቲሂ ወመስኡሉን ዐን ረዕየቲሂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ልጅ በቤተሰቦቹ ላይ ኃላፊ ነው፣ በኃላፊነቱም ይጠየቃል ብሏል። ታላቁ ኢማም ኢብኑ ዑተይሚን ረሂመሁላህ ተዓላ የቤቱ ጣሪያ ላይ ዲሽ ተክሎ የሞተ ቤተሰቦቹን አታሎ አማናቸውን በልቶ ሞቷል ብለዋል ረሂመቱላሂ ዐለይሂ። ዲሹ ላይ ምንድነው ያለው? ዓለም ላይ ያሉ ቆሻሻዎች በሙሉ እዛ ላይ ይገኛል። ከዛ በኋላ ባለቤቴ ተበላሸች፣ ልጆቼ ተበላሹ ቢል ሞኝነትን መናገር ነው የሚሆነው። አላህ ተባረከ ወተዓላ ቀልባችንን ይመልሰው።